ሰላም ጤና ይስጥልን እንደምሰምታችኋል። ይህ የሆነ ውስጥ ሙሮ ሳምንታዊ የአስትሮሎጂ ማዕከላችን ነው። ዛሬ በሚኖረን ቆይታ ላይ የፕላኔት አሬንጅመንቶችን አውርተን ሳምንቱ ምን ይመስላል ብለን ወደ እናንተ ትንበያ የምናቀርብ ሲሆን አዲሱ ዩቲዩባችንን ፎሎ በማድረግ አጋርነታችሁን ስታሳዩን እኛም ወደ አስትሮሎጂ ይዘታችን መለስናችሁ። ሳምንቱን የፕላኔቶች አሬንጅመንትን በተመለከተ ሰን ከ24 እስከ 29 ዲግሪ ጄሚናይ ቤት ውስጥ የምታሳልፍ ሲሆን ሶስቱን ቀን ሙን ትራንዚት ማድረጓ የሚጠበቅ ሲሆን ሜርኩሪ ካንሰር ላይ ከ7 እስከ 12 ዲግሪ ባለው የሆሮስኮፕ አሬንጅመንት ላይ ስታሳልፍ ቬነስ ቶረስ ቤት ላይ በ18 እስከ 23 ዲግሪ ባለው ሮቴሽን ሳይክሏ ይኖራል ተብሎ ሲጠበቅ ማርስ ቪርጎ ቤት ከ12 እስከ 17 ዲግሪ ቪርጎ ላይ የምትፈጥረው ተጽዕኖ የሚታይ ሲሆን ጁፒተር ካንሰር ላይ ከ3 እስከ 5 ዲግሪ በኢነርጂ ደረጃ ያገኛታል ተብሎ ሲታሰብ ሳተርን ኔፕቲዩን ዳይሬክት 2 ዲግሪ ላይ ኤሪስ ቤት እንደሚገቡ የሚጠበቅ ሲሆን በሳምንቱ ባለፈ ኢነርጂ ወይም ሪትሮጋርድ ላይ በሰፊው ተጽዕኖ የሚፈጠርባቸው አኳሪየሶች እንደሚሆኑ ሲጠበቅ በኢነርጂም ደረጃ 4 ፕላኔቶች ያገኟቸዋል። ሜርኩሪ፣ ቬነስ፣ ማርስ ሪዳይሬክት እነሱ ላይ ማድረጋቸው የኢነርጂ ኢንፍሉዌንሱን አኳሪየስ ቤት ላይ ስንጠብ ሻዶም በተመለከተ ፕሉቶና ሜርኩሪ የሚፈጥሩትን ነገር የሚያመጣው ስሜትን በተመለከተ ካርሚክ ሪፒቴሽን ወይም ያለፈ የህይወት ሀሳብን በተመሳሳይ ሁኔታ ላይ በአፖይንትመንት የማገናኘትና ፊውቸር ፕላንን ከድሮ ህይወት ጋር አንድ ላይ ካርሚክ ሌሰንን ወስዶ ራስን ማስተካከል ላይ ጥረት ያደርጋሉ ተብሎ ሲታሰብ የሳምንቱ ኮስሚክ ሃርሞኒ ወይም ሰላማዊ ህይወትን ያሳልፋሉ ተብሎ የሚጠበቀው ሊዮና አኳሪየስ እንደሚሆኑ አስትሮሎጂ ሲጠቁመን የፕላኔቱ አሬንጅመንት ይሄንን ከመሰለ ኮከቦቹ ላይ ያለውን ደግሞ እንደዚህ ያቀርባለሁ። ሊዮዎች ሳምንቱን ከመጀመራቸው በፊት ቻናላችንን ሰብስክራይብ ያደርጉልን ደስ የሚለን እንደሆነ ስንገልጽሎት የሊዮዎች ሳምንቱ ውጤታማና አትራክቲቭ በህልማቸው ደረጃ ህልማቸውን በእጃቸው የሚጨብጡና ረጅም ጊዜ የጠበቁት ነገር ሪዛልት የማምጣትና ተስፋ የመስጠት ነገር ሲስተካከልለት በፍቅረኛ ማቾቹ መካከል ሞቀታና መረዳዳት ኢቭን በሌሉበት ተሳስቦ ልብ ለልብ መገናኘትና መልካም የልብ ፍሪኩዌንሲን ማየት ሲንግሎቹንም በተመለከተ በፕሮፌሽናሊስት መከበብና አዲስ የፕሮፌሽናሊስት ጣቢያ ወደ ፍቅር መንገድና የፍቅር ጅማሬ ላይ ትኩረት ማድረግ የሚታይበት ሲሆን በባለትዳሮቹ መካከል ሰፖርትም እርስ በርስ መረዳዳትም እርስ በርስ መገፋፋትም የያዘ በአግሪመንትና በዲስአግሪመንት የተሞላ ሳምንት ሲሆንባቸው ቢዝነሳቸው ሰናይና በገቢ የተሞላ የስራ ሁኔታም በተመለከተ ወይም ቅጥረኞቹን ከአለቆቻቸው ጋር መግባባት ያቃታቸውና ፕሮጀክት ላይ ትኩረት ያደረጉ ሲሆኑ ፋይናንሳቸው ገቢ ቢሞላውም ሌክዠሪ ስፔንት ወይም ውድ አይነት የወጪ ጉዳይ የሚገጥማቸው ሲሆን አለባበሳቸውን ክሬሚ ከለሮችን እና ሮያል ኦሬንጅን ቢላበሱ የተሻለ ሲሆን የእድል ሰዓታቸው ከ5 ሰዓት እስከ 7 ሰዓት ተደርጎ ሲጠበቅ የእድል ቁጥራቸው 28 37 እና 46 ቤስት ሲሆን የእድል ቤስት ቁጥራቸው ሲሆን ቻሌንጃቸው ኢጎ ማኔጅመንት እና የመስማት ጉዳያቸው እጥረት ይታይበታል ተብሎ ይጠበቃል። ሊብራዎች ሳምንቱን ያሳልፉታል ተብሎ የሚጠበቀው በኦፖርቹኒቲ የተሞላና በመግባባትም ሆነ በመስራት ደረጃ ሰላማዊ ሳምንት ተደርጎ ሲወሰድላቸው ፍቅርን መናፈቃቸውና የፍቅር ስሜትን የሚገልጹበትና የሚጠብቁበት ባላንስ ስለተሳሳተ ፍቅረኞቻቸው አብረዋቸው እያሉ በኢማጂኔቲቭ አስተሳሰብ እየተጓዙ የፍቅር ስሜትን መናፈቅ ወይም ድራማቲክ መሆን ሲያጠቃቸው ሲንግሎችንም በተመለከተ ተማሪዎቹ ውጤታማ የፍቅር ጅማሮና የመለያየት ሳምንት እንደሚሆንባቸው ተብሎ ሲታሰብ በባለትዳሮቹ መካከል ዝምታና ሙቹዋል ሪስፔክት ያለው ኢነርሊ ግን ዲስአግሪመንት ላይ ጥረትና ትኩረት ያደረገ ሳምንት ሲሆን ጉዳዩም የኃላፊነትን መወጣት ሜን ኢሹ ተደርጎ ሲታሰብ ቢዝነሳቸውን በተመለከተ በዲፕሎማቲክ አፕሮች ነገሮቻቸውን ምርጥ ሲያደርጋቸው ፋይናንሳቸው በገቢ ደረጃ ሻል ያለ
ያለ ገቢ እንደሚኖረውና ገቢያቸው ግን ከሚገዙት አንጻር ሲታይ ያንሳል የሚል እሳቤ ልባቸውን ወደ ኋላ ሲስበው ሮዝ እና ዋይት ከለሮች ውጤታማ ሲያደርጓቸው ቀጠሮ ካለባቸውም ከ9 ሰዓት እስከ 11 ሰዓት ቢያደርጉት በተለይም በሪሌሽንሺፕ እና በእንደዚህ ያሉ የፍቅር ጅማሬዎች ላይ ያሉት ውጤታማ ሲሆኑ የእድል ቁጥራቸው 6 24 እና 33 በሰፊው ሲጠበቅ ኦቨር መሞቅና ራሳቸውን ስሜታዊ ማድረግ ለገቢ ማጣትና ሪስክ ክፍት ያደርጋቸዋል ተብሎ ሳምንቱ ላይ ይጠበቃል። ሳጂታሪየሶች ሳምንቱን የፕራዮሪቲ ጉዳይ ቻሌንጅ ሲሆንባቸው ፍቅረኞቻቸው ቀጥሯቸው ጓደኞቻቸውን አስቀድመው ቤተሰባቸው ፈልጓቸው ለወንድሞቻቸው ሌላ ስራ ሰጥተው ራሳቸውን ሲያባዝቱና ሲያስጨንቁ ይውላሉ ተብሎ ሲጠበቅ ጭንቅላታቸው ፎከስን እንዳጣ ወይም በኢነርጂ ደረጃ ኮንትራዲክሽን ስላለ አለባበሳቸው ላይ ትኩረት ማድረጋቸውና ኢነርጂ ኮንትራዲክሽን እንዳይኖር ሞርኒንግ አላይን የምንለውን ወይም የልብ ፍሪኩዌንሲን መጠበቅ ላይ ጥረት ቢያደርጉ የሚሻል ሲሆን ፍቅረኞቻቸው ላይ እጅግ ታማኝና እውነተኛ ቢሆኑም በሰዓት አለመድረሳቸውና አለመገኘታቸው ያስቡናል የሚል እሳቤ ማጣት በእነሱ ላይ ክርክርን ያመጣል ተብሎ ሲጠበቅ ሲንግሎቹ ግን ላገኙ ሰው ሮማንቲክና በጣም የፍቅር ወዳድ አብሶ ኦንላይን ላለ ሰው የሚጽፉት ጽሁፍና አነጋገር ሳቢና እውነተኛ አፍቃሪ ቢያስመስላቸውም የልብ ቅዠታቸውን እንጂ እውነታቸውን እንዳልሆነ ሆሮስኮፕ ሲያመለክተን ባለትዳሮቹ ዲስተንስ ይኖራቸዋል። አብሮ ከማሳለፍ ይልቅ በስልክና በንግግር ሩቅ ለሩቅ የሚያሳልፉት ሲሆን ቢዝነሳቸው የተሳለጠና ሰናይ ስራ ቦታ ላይ ያሉት ስራ ምርር የሚላቸውና ጫና የሚበዛበት ሳምንት ተደርጎ ሲታሰብላቸው ፋይናንሳቸው አገኙ አጠፉ ሆኖ ያልፋል ተብሎ ሲጠበቅ ትልልቅ ድርጅቶች ያላችሁ በተለይም ሄልዝ ላይ ያሉት ግን ገቢያቸው ከፍተኛና የስራ ዘርፋቸውም ውጤታማነት የሚታይበት ሲሆን ባለባበስ ደረጃ ሮያል ብሉና ፐርፕል ውጤታማ ሲያደርጋቸው የእድል ሰዓታቸው ከ3 ሰዓት እስከ 5 ሰዓት ያለው ጥሩ የመጓዝም የመደራደርም አቅምን የማሳየትም ሳምንትና ቀን ሲሆንላቸው የእድል ቁጥራቸው 3 12 21 39 እና 48 ሲደረግ ፕራዮሪቲ አለመስጠት የሳምንቱ ቻሌንጃቸው ይሆናል። ሳጂታሪየሶች እንግዲህ ቻናላችንን ሰብስክራይብ ካላረጋችሁ ቼክ አድርጉና ሰብስክራይብ ማድረጋችሁን እንዳትረሱ። ዩቲዩባችን አዲስ ስለሆነ ነው፣ የቀድሞ ለጊዜው ተዘግቶብናል። አኳሪየሶች ሳምንቱን ከመስማታችሁ በፊት ቻናላችንን ሰብስክራይብ ማድረጋችሁን አረጋግጡና ጀምሩ። ስለምትተባበሩንና ሰብስክራይብ ስለምታደርጉልን ከልብ እናመሰግናለን። ሳምንቱን ፍቅር ላይ ያላቸው ታማኝነትና ንጹህነታቸውን በማውራትና በመናገር ተሰሚነትና እውነተኝነትን ለማረጋገጥ መሞከር የማይሄድና ውጤታማ የማያደርግ የፖለቲካ ስትራቴጂ ነውና ይሄንን ንጽህናን በቃል መግለጽ ብትተውት የሚሻል ሲሆን ያንን ካላረጋችሁ በፍቅረኞቻችሁ ላይ እምነትን እያጣችሁ እንደሆነ አውቃችሁ ብታስተካከሉት የተሻለ ሲሆን ሲንግሎቹን በተመለከተ ኦንላይን ከማያወሩት አይነት ሰው የለም። በዛ ውስጥም የመምረጥ ሳይሆን ስሜትን የመጫር ፍላጎት በሰፊው እያደገባቸው ስለሚመጣ መምረጥ ላይ የሉም። ሲንግሎቹ ይሄንን ሲያስተናግዱት ባለትዳሮቹ በአግባቡ ችግራቸውን የሚፈቱበትና ውጤታቸውን የሚያዩበት ጂክስስና ችኩል የሆኑ ቶፒኮችን እያነሱ በቶፒኮቹ ላይ መግባባትን ለማምጣት የፈጠነ ታማኝነትና እውነትን ለትዳራቸው እየገለጹ ማንነታቸው ጥርጣሬና ኮት ውስጥ እንዲገባ የሚገደድ ሲሆን ቢዝነሳቸውን በተመለከተ አፕሮቻቸው ጥሩ ስለሆነና ሰፖርቲቭ ስለሆነ ገቢን ያገኛሉ። ቢዝነሳቸውም ጥሩ ይሆናል ተብሎ ሲታሰብላቸው ፋይናንሳቸው ገቢ የተሞላ ዲሲፕሊን ያለውና ለማኔጅመንት ያልከበደና ብዙም ያላስቸገረ ሲሆን አለባበሳቸውን ሲልቨር ከለር፣ ብሉ፣ ኤሌክትራ ብሉ ከለሮች ውጤታማ ሲያደርጓቸው በእድል ሰዓትም ደረጃ ከ10 እስከ 12 ሰዓት ያለው እጅግ የተመቻቸና ሰናይ ሰዓት አብሶ ለስራ ድርድርና የስራ መስመርን በአግባቡ ከሲዝን ወደ ሲዝን እንዲያድግ የሚያደርግ ሰዓት ሲሆን የእድል ቁጥራቸው 4 11 22 እና 49 ይሆናል ተብሎ ይጠበቃል።
ኤሪሶች ሳምንቱን እያሳልፋሉ ተብሎ የሚጠበቀው ኤሪሶች ከመስማታችሁ በፊት ቻናላችንን ዝቅ ብላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ዩቲዩብ ስለሆነ ነው። ሳምንቱን ፍቅርን በተመለከተ ስሜታዊና ምናባዊ የፍቅር እምነት ወይም በቀላሉ ትረስት አድርጎ ስህተቶችን እያዩ ማለፍ ላይ ከፍቅረኞቻቸው ጋር በሚያሳልፉበት ሰዓት የሚያንቀሳቅሱ ሲሆን ሲንግሎቹ ለሚያገኟቸው ሰዎች የፈጠነ ቃል መግባትና ባላቸው ሁኔታ ላይ ስሜታዊነትን እንደ መከለያ አድርጎ እንደ ልብ የመናገርና የማስቀየም ጥበብን መከተልን ሲይዙ ባለትዳሮቹ ተከባብረውና ተሰማምተውም የሚያሳልፉ ሲሆን ቢዝነሳቸውን በተመለከተ በተለይም ፓርትነርሺፕ ያላቸውና በቢዝነስ ላይ ኔጎሽዬሽን ያለባቸው ዊንዶቸው ክፍት ስለሆነ እጅግ ገቢን ያገኛሉ፣ ትርፍም ይኖራቸዋል ተብሎ ሲታሰብ ፋይናንሳቸው በገቢ የተሞላ ግን በሰፊው አግኝተው የመግዛትና ገንዘብን የማውጣትን ነገር ላይ ትኩረት ሲያደርጉ ስሜታቸውን ለመቆጣጠር አለባበሳቸው ሬድ ከለሮችን ቢላበሱ የተሻለ ሲሆን የድል ሰዓታቸውም ከ3 ሰዓት እስከ 5 ሰዓት ሲጠበቅ የድል ቁጥራቸው 9 18 27 እና 45 ትልቁ የድል መስመር ሆኖላቸው ሲጠበቅ ደባሪ ይሆኑባቸዋል ተብሎ የሚጠበቀው ነገሮች ከቀዘቀዙና ምላሾች በጠበቁት ልክ ካልፈጠነ ኢንቫይሮንመንትን ለመቆጣጠር የሚያደርጉበት እንቅስቃሴ የሚያስጠላ ሲሆን ሊመከሩ የሚገባቸው ፕላን ቨርስ አቺቭመንት ስትሬት የመጓዝና ሪስክ አናሊሲስ የመስራት ግዴታን ከያዙ አትሊስት ሳምንቱን በሸጋው ያሳልፋል ተብለው ይጠበቃል። ካንሰሮች ለቤታችን አዲስ ከሆናችሁ ዩቲዩባችንን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጋችሁ ጀምሩልን። የካንሰሮች ሳምንት ይሄንኛው ሲንግሎቹን አዲስ የፍቅር ጓደኝነትን ከቤተሰባቸውና ከቤተሰባቸው ጓደኞች ዙሪያ የሚያገኙና እውነተኛ የፍቅር ስሜትን የሚያገኙበት ሲሆን ባለ ትዳሮቹ አብረው ከማሳለፍ ይልቅ ባሎቻቸውንና ሚስቶቻቸውን እያሙ ቤተሰቦቻቸው ጥላ ስር የሚሸሸጉ እንደሚሆን ሲያመለክት፣ ቢዝነስም በተመለከተ ቢዝነሳቸው እነሱን ፈልጎ እየታደኑ ገቢን የሚያገኙበትንና ድርድር የሚፈጥሩበትን ሳምንት ያገኛሉ ተብሎ ሲታሰብ፣ በፋይናንሳቸውም ላይ በደንብ ገቢ አለው ግን ምንም አይነት ሴቭ የማድረግ ትሬንድም ስሜትም የሌላቸው ሆኖ ሲታይ፣ ድለኛ አለባበሳቸው ነጭ፣ ሲልቨር እና ሲግሪን በአለባበስ ደረጃ ኢነርጂው ምርጥ እንደሚሆንላቸው በተለይም በፋይናንስ እና በድርድር ላይ ምርጥ አይነት ውጤትን ሲያመጣ ድርድርና ግንኙነት ካለባቸው ወይም ድርድርና የድርድር ጉዳይ ካለባቸው ከ1 ሰዓት እስከ 3 ሰዓት ያለውን የምሽት ሰዓት ቢጠቀሙት የሚሻል ሲሆን የጤና ጉዳያቸው ትንሽ ቻሌንጅ ስላለው ሊስት ዳይትና የጠዋት እንቅስቃሴ ለራስ ትኩረት መስጠት ላይ ጥረት ቢያደርጉ የሚሻላቸው ይሆናል። ቪርጎዎች ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ነባሮቹም ቻናላችንን ሰብስክራይብ ማድረጋችሁን አጣርታችሁ ብትጀምሩ ደስ የሚለን ሲሆን ሳምንቱን ፍቅረኛ ማቾቹ ወይም በፍቅር ውስጥ ያሉት ቪርጎዎች ከፍቅር ውጪ ወደ ውጪ ብለው አንደበታቸውን፣ ልባቸውን፣ ሰዓታቸውን እና ጊዜያቸውን ለፍቅረኛቸው ሰጥተው ምርጥ የፍቅር ጊዜ ያሳልፋሉ። ወደ እውነተኛ የፍቅር ትዳር ጉዞ ጅማሬ ማሳየት ይጀምራሉ ተብሎ ሲጠበቅ፣ ሲንግሎቹን በተመለከተ በሰፊው ያገኛቸውን ሰው ልቡን አቅልጠውና ጭንቅላታቸውንም ሆነ ሰዓታቸውን ለሱ የሰጡ መስለው ራሳቸውን ከጉዳዩ አውጥተው የማይጨበጡ ሆነው ሲያሳልፉ፣ ባለትዳሮቹ መግባባትና ታማኝነት በሰፊው ምርጥ ይዘትን ቢይዙም ልባቸው ግን ስትረስፉል ሆኖና ካልም ሆኖ ለማሳለፍ የሚጣጣሩና የሚገደዱ ሲሆን፣ ቢዝነሳቸው ፕላናቸውን በትክክል አስተናግደውና አስተካክለው በትክክልም እውነተኛ የቢዝነስ እንቅስቃሴን ሲያደርጉ ፋይናንሳቸው ገቢም ወጪም እኩል ያደረገ ሲሆን፣ ባለባበስ ደረጃ በርገንዲ ከለሮችና ፎረስት ግሪን ውጤታማ ሲያደርጋቸው የድል ሰዓታቸው ከ8 ሰዓት እስከ 10 ሰዓት ሲሆን፣ አብሶ ለስብሰባና ለድርድር ሰናይ ሲሆንላቸው የድል ቁጥራቸውም 5 23 41 እና 50 ውጤታማ ያደርጋቸዋል ተብሎ ሲጠበቅ፣ አብዝቶ ውስጣቸውን የሐዘን ስሜትን መጥራት የማኒፌስቴሽን ህግን በኔጌቲቭ መሳብ ጥሩ አይሆንም ተብሎ ለነሱ ምክር የሚሰጥበት ይሆናል ተብሎ ይጠበቃል።
ካፕሪኮርኖች ሳምንቱን ያሳልፉታል ተብለው የሚጠበቀው አብዝተው ሪስትሪክት ሆነው ነገሮችን ያዩበት ሰነጣጥቀውና ብትንትን አድርገው ኃላፊነትን በመወጣትና በዲሲፕሊን እይታ ስላሉ ኦቨር ሪጅድ ይሆናሉና ከዚህ ስሜታቸው ባላንስ ለማድረግና ኢሞሽናቸውን ለመቆጣጠር ጥረት ቢያደርጉ የሚሻል ሲሆን ፍቅር ላይ ከሚጠበቀው በላይ ሪስፖንሲቢሊቲን አብዝተውና ሁሉም አድራጊም ፈጣሪም እነሱ ራሳቸው ብቻ ሆነው ስለሚቆዩ ሳምንቱን ፍቅረኞቻቸውን የመረዳት አቅማቸው ሲሳሳ ሲንግሎቹን በተመለከተ ፐርፌክሽኒስት የመሆንና በሰዎች ላይ ኃላፊነትን የመጫን እነሱን ገና ያወቀ ሰው እንደ ዘላለም ጓደኛ ሁሉ ነገር ወደ እነሱ ተጥሎ እነሱን ራሳቸውን ዘና አድርጎ ለማድረግ የሚያደርጉት እንቅስቃሴ በሲንግልነት ጉዟቸው ላይ ብቸኝነትን እንደሚጨምረው ሲያሳይ በባለትዳሮቹ መካከል የገቢና የቤተሰብ ጉዳይ እንደ አብይ ርዕስ ሰፊ ሰዓት ክርክር አንስቶ አለመግባባትን በትዳር መካከል ሲያነሳ በተለይም ሮብ ቢዝነስን በተመለከተ ጊዜያዊ የገቢ ሁኔታ ላይ ትኩረት አድርገው በጀቶቻቸውንና ስራቸውን በደንብ ሲበረብሩና ጥቅምንና የቀን ገቢ ላይ ትኩረት ሲያደርጉ ፋይናንሳቸው ከበጀታቸው ብዙም ያራቀ ገቢም ወጪም ሲታይ ባላንስ ያደረገ ራሳቸውን ግን ህይወታችንን ይቀይራል ወይም ኢንሴኪዩር ነን ብለው መፍራት ስለጀመሩ ነገሮችን አብጠርጥሮ የማየት ጉዳያቸው ሲበዛ አለባበሳቸውን ግሬይ ከለሮችና ግሪን ከለሮች ውጤታማ ሲያደርጓቸው የእድል ሰዓታቸውም ከ8 ሰዓት እስከ 10 ሰዓት ያለው አብሶ በፋይናንስና በድርድር ጉዳይ ላይ ውጤታማ ሲያደርጋቸው ስብሰባ ላይም ከገቡ የበላይነትን ሲያገኙበት የእድል ቁጥራቸው 4 8 26 35 እና 44 ሲሆን እጅግ ቻሌንጅ ይሆናል ተብሎ የሚጠበቀው ሐሳባቸው ፔስቲሜስት ይሆንና ራሳቸው በዛ ሐሳብ ውስጥ ተስበው ራሳቸው ነው ውስጣቸውን ስትረስ ውስጥ ከተው እንዳያስጨንቁት ያስፈራል ተብሎ ይጠበቃል። ታውረሶች ቀጣዩን ሳምንት የሚያሳልፉት ታውረሶች አዲስ ከሆናችሁ ለቻናላችን ሰብስክራይብ ማድረጋችሁ ታውረሶች ሲጀምሩ ቻናላችንን ሰብስክራይብ ማድረጋችሁን አረጋግጦልን። ይሄ አዲሱ ዩቲዩባችን ነው። እንግዲህ አብሮ ፕሮግራማችን ድምቀትና ስትሬንግዝ እንዲኖረው ስለሚረዳን እርዳታችሁን ከእናንተ እንጠብቃለን። ሳምንቱን በተመለከተ ትዕግስተኝነታቸው እንዳለ ቢሆንም ራሳቸውን ፈትሸው ለነገ ህይወታቸውና ረጅም ጉዟቸው ፋውንዴሽን እየሰሩና አይቶ በትክክል መፍትሄ እስካላገኙ ድረስ ምላሽን ያለ መስጠት የዝምታ ቀዝቀዝ ያለ ማንነትን የያዘ ጉዞን ሲይዙ ፍቅረኞቻቸውን በነገር እየጎነታተሉ የፍቅረኞቻቸውን ትዕግስት ሲፈትሹትና በዛው ልክም ምላሻቸው ክፉ ከሆነ በደንብ ፍራስትሬት እንደሚያደርጉና ሀዘናቸውን በውስጣቸው እምቅ አድርገው ሳይናገሩት እንደሚያልፉ ሲያሳየን ሲንግሎቹን በተመለከተ ፓርትነርሺፕ እንጂ ፍሬንድሺፕን የመፈለግ ነገራቸው ቀዝቀዝ ያለ ሲሆን በእይታቸው ላይ ጠንካራ ሰራተኞች ላይ አይናቸውን ጣል ሲያደርጉ በባለትዳሮቹ መካከል የሪስፖንሲቢሊቲ ጉዳይ በኩል የሚጠናቀቅና የሚወጣ ፋይናንሻል ሰፖርትም እንደዛው በትክክል ማኔጅ እያደረገ የትዳር ስትራክቸርን እንደሚይዝ ፕላናቸውም ለረጅም ዘመን እንደሚጓዝ ሲያመለክተን ቢዝነሳቸው ሪስክ ያለበት ሳምንት ስለሆነ ከፊርማ ጸድተው ከቢዝነስ ቦታቸው በርቀት መከታተልን ቢከተሉ የሚሻል ሲሆን ፋይናንሳቸውን በተመለከተ በዲሲፕሊን እየተጓዙ ነው። ከመግዛትና ከማውጣት በፕላን የመጓዝ ህግን ተከትሏል። አለባበሳቸውና ከዩኒቨርስ ጋር የማይጋጩበት አለባበስ ቢታይ ክሬም ከለርና ሮዝ ፒንክ ከለሮች ከላይ ባለ ሰውነታቸው ላይ ቢላበሱት ከዩኒቨርስ ጋር ብዙም ኮንትራዲክት የሚያደርጉ ሲሆን ክርክርና ድርድር አብሶ በገቢ ጉዳይ ላይ እና ቢዝነስ ላይ ከሆነ ከ8 ሰዓት እስከ 10 ሰዓት ያለውን ሰዓት ቢጠቀሙት የሚሻል ሲሆን የእድል ቁጥራቸውም 15 6 33 እና 51 ሲሆን ኦቨር ኮንትሮሊንግ እና ኦቨር ሰፖርት ሳምንቱ እንዲረብሻቸው ሲያደርጋቸው ሊመከሩ የሚገባው አብሯቸው የቀረበን ሰው በቀላሉ አፕሮቻቸውን ክፍት አድርገው ከማመን ይልቅ ራሽነታቸውን ቢያወጡት የሚሻል ይሆናል።
ጀሚናዮች አዲስ ከሆናችሁ ለቤታችን ፎሎ፣ ነባሮቹም አዲስ ዩቲዩብ ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱት። ይሄንኛው ሳምንት ግን በኮንፊደንስ ደረጃ ፊት ለፊት በእድል ድም ደረጃ ክፍት የእድል መስመር ያላቸው ሆኖ ያሳልፋሉ ተብሎ ሲጠበቅ በፍቅር ላይ ኤግዛይትመንት ያለው እውነተኛ የፍቅር ስሜትን የሚያስተናግድ ሳምንት እስከ እሮብ ሲያስተናግዱ ከሐሙስ እስከ እሁድ ግጭትና ብጥብጥ እንደሚበዛበት ሲያሳይ ሲንግሎቹ ትምህርት ቤትና ሶሻል ሚዲያ ላይ የጎላ አዲስ የፍቅር ህይወትና ቤስት ሙቹዋል ፍሬንድሺፕን ይጀምራሉ ተብሎ የሚታይ ሲሆን በባለትዳሮቹ መካከል ክርክርና ድርድር ያለው የስትሬንግዝና የበላይነትና የአቅም ጉዳይ የሚነሳበት ሳምንት ተደርጎ ሲታወስላቸው አዲስ ቢዝነስ ለሚጀምሩት ሰናይ፣ ነባሮቹ ግን ያላቸውን በአዲስ ለመተካት የሚሮጡበት ሳምንት ሲሆንላቸው ፋይናንሳቸው በገቢ የተሞላና ረጅም ፕላን ያለበት ፋይናንሻል አግሪመንታቸው ቤስት የሚባል አፕሮችን ይዞ የያዘ ሲሆን አለባበሳቸውን የለው ቢያደርጉት የእድል ሰዓታቸውን ከ4 ሰዓት እስከ 6 ሰዓት ቢያደርጉትና ቢደራደሩበት አብሶ ፕሮጀክት ለማስተዋወቅ ሰናይና ምርጥ ሰዓት እንደሚሆን አስትሮሎጂ ሲያሳየን የእድል ቁጥራቸው 5፣ 14፣ 23 እና 41 ሲሆን የጄሚናዮች ቻሌንጅ ይሆናል ተብሎ የሚጠበቀው በአንድ ስራ ላይ ኮንሲስተንሲ የሌላቸውና ነገሮችን ጀምረው እጥፍ ብለው ሌላ ነገር ላይ ለመግባት እድል በራቸው ክፍት ይሆናልና ስሜታቸውን ቢቆጣጠሩት ሰናይ ይሆናል። ስኮርፒዮኖች ሳምንቱን ፕላን በማድረግና ስትራቴጂክ ፕላናቸው ነገሮችን ወጥመድ ውስጥ ከቶ የነሱን ቤኔፊት ለማስጠበቅና የአቅማቸውን ጥንካሬ ለማሳየት ያሉትን ነገሮች ሁሉ አብሮነት ውስጥ እንኳን እጅግ ኮምፕሌክስ ቲዎሪዎችን እያወጡ ሰዎችን ያስጨንቃሉ ተብሎ ሲታሰብ ስኮርፒዮኖች ቻናላችንን ሰብስክራይብ ማድረጋችሁን ዝቅ ብላችሁ እዩና ሰብስክራይብ አድርጉ። ፍቅርን በተመለከተ ሮማንቲክ መስለው ይታያሉ። በፍጹም ሮማንቲክ አይደሉም። ፍቅረኞቻቸው ምን ያክል ታማኝና የፍቅር ሰው መሆናቸውን እየመዘኑ ያሳልፋሉ። ሲንግሎቹን በተመለከተ ማግኔቲክ አትራክሽናቸው እንዳለ ነው። ማንም ወደ እነሱ ይሳባል። በእነሱ አይን የሚሞላ ሰው ይኖራል ተብሎ ወይም ልባቸው ክፍት ይሆናል ተብሎ የሚጠበቅ ሳምንት አይደለም። ባለትዳሮቹ ዝም ያለና ቀዝቃዛ ትዳርን ትዳር የሚያስመስል መረዳዳት ያለው ጨዋታና ንግግር ላይ ግን ዝምታ የተሞላበት ሲሆን ቢዝነሳቸው በደንብ ውጤታማ የሚሆንበት፣ ፋይናንሳቸውንም በተመለከተ ጥሩ አይነት የበጀት ሁኔታና ገቢ ቢኖርም ዲሲፕሊናቸውና ሩላቸው የማውጣት አይደለምና እንደጠበሹ ገንዘብ እንዳገኙ የሚውሉ ሆነው ሲያሳልፉ አለባበሳቸውን ብላክ ዶት ከለር ያለባቸውን ነጭ አለባበሶች ቢጠቀሙና ቢላበሱ የተሻለ ሲሆንላቸው የእድል ሰዓትም ከ7 ሰዓት እስከ 9 ሰዓት ላብሶ ለፋይናንሻል ዲስከሽን ውጤታማ ሲያደርጋቸው የእድል ሰዓታቸውና ቁጥራቸው 8፣ 9፣ 27፣ 36 እና 54 የእድል ቁጥር ሲሆኑላቸው ያጠመዱት ወጥመድ ውጤታማ አይደለም ብሎ ማሰባቸው ራሳቸውን ጭንቀት ውስጥ መክተቱና በጤናቸው ላይ ውጥረትን ማምጣቱ ይጠበቃል። ፓይሰሶች ቻናላችንን ሰብስክራይብ እና ፎሎ ማድረጎትን እንዳይረሱ፣ ኮሜንትም እየጻፉልን ሳምንቱን እንደዚህ ሆነው ያሳልፋሉ። ሳምንቱን የሚያሳልፉት ካለፈ ህይወታቸው ልምድ አግኝተው ስሜታቸውን በሰፊው አርቀውትና ከመረበሽና ከቶሎ ከመናደድ በውስጥ የህይወት ጋይዳንሳቸው የመመራትና ፖዚቲቭ ኢነርጂን ጠርቶ ህይወታቸውን ወደ ህልም የመምራትና የመጓዝ ጥበብን ሲያከናውኑት ባለትዳሮቹ መግባባታቸውም ዲሲፕሊናቸውም ምርጥ ሲሆን ፊውቸር ፕላናቸው ላይ ግን ገቢ ጉዳይ ማተር ያደርጋቸዋል ወይም በትክክል እየተጓዝን አይደለም የሚል ጥያቄ በባለትዳሮቹ መካከል ጥያቄና አንተ ውሰድ የሚል የመነቋቆርን ይዘት ሲይዝ፣ በፍቅረኛ ማቾቹ መካከል ግን ትናንሽና ጥቃቅን ንግግሮች ሰኪውርድ አድርጓቸው ነገ ወደ ትዳር እንደሚገቡና በዛው ልክም እንዲተማመኑ ሲረዳቸው፣ ሲንግሎቹን በተመለከተ ንግግራቸውም ሆነ ይዘታቸው ሃይማኖትና ሚኒንግፉል ኮኔክሽን ላይ
ጥረት ስለሚያደርግ ሰዎች ፍጥነታቸውን አይተው እነሱ መሆናቸውን እስኪጠራጠሩ ድረስ የባህሪ ለውጥ እንደሚያሳዩ ሲያሳይ ቢዝነሳቸውን በተመለከተ ሰፖርቲቭ ስለሚሆኑ ብድርና በቢዝነሳቸው ላይ የሆነ ያክል የፋይናንሻል ሎስን ሲያስተናግዱት በፋይናንሳቸው ላይም አንስቴቢሊቲ እና የበዛ ወጪ ምክንያቱንም በትክክል አለመረዳትና ከሐሙስ በኋላ ፕሮፖዛል አውጥተው ፕሮፖዛላቸውን ቼክ የማድረግ ግዴታ የሚጠበቅባቸው ሲሆን አለባበሳቸውን ነጭ ውጤታም ፒውር ዋይት ውጤታማ ሲያደርጋቸው የእድል ቀጠሮና የእድል ሰዓትም ከ6 ሰዓት እስከ 8 ሰዓት ቀን ውጤታማ ይሆናል ተብሎ ሲጠበቅ የእድል ሰዓታቸው የእድል ቁጥራቸውም 7 12 21 እና 39 ተብሎ ይሆናል ተብሎ ሲታሰብ ለሳምንቱ ዋና ኢሹአቸውን ሃይማኖት ላይ ጥረት ቢያደርጉ እነኚህን ቤስት እድሎች ያገኟቸዋል ተብሎ ሲታሰብ ደካማ ጎናቸው ኢዝሊ በቀላሉ ትረስት አድርገው ውስጣቸውን አውጥተው ማውራታቸው ባክፋየር ማድረጉ የማይቀር ስለሆነ አንደበታቸውን በዝምታ ውስጥ ቢለጉሙት ይጠቅማቸዋል ተብሎ ይታሰባል። የዛሬው የአስትሮሎጂ የኒምሮሎጂ እና መዳፍ ንባብ ይዘታችን ይህን ይመስል ነበረ። በአስትሮሎጂ ላይ ማታ ቲክቶክ ላይ ምላሽ እየሰጠን ስለሆነ ገብታችሁ መጠየቅ ትችላላችሁ። ይህ መዳፍ ንባብ ጥያቄም ካላችሁ መዳፍ ሪል በሚለው የቴሌግራም አካውንታችን ብልኩልን ፈጣን ምላሽ እንሰጣለን። ስለነበረንና ስለሰጣችሁን ጊዜ ከልብ አመስግነን ከወዲሁ መልካም ጊዜን ለእናንተ ተመኘን።